ይሄ ዘፈን ለወያለው ነው ላኩለት። ሰላም ነሽ ሆይ ጤና ድምፅሽ ጠፋ ምነው ይኸው ተሸንፈሽ ሰላሜን አገኘው የማንቼን ውለታ መቼም አረሳውም ሜዳሽ ድረስ ሄዶ ዊን አርጎ መምጣቱን ወያለው ሰላም ነው ያገኘ ነው። በቃ ሰላም ማንቼ ሰላም አስከባሪያችን። እሺ አሁንስ ትበላላችሁ አበሉም ትበላላችሁ አበሉም። ዘንድሮ ደግሞ ለኛ ከአርሰናል ውጪ ላለ ነው ደጋፊ ደብል ቻንስ ነው ጭዊው። ሲቲ አለ፣ ሲቲ ካልቻለ ደግሞ ቪላ አለ። በቃ ቪላ ራሱ ከባድ ጨዋታ አሸንፏል። 4 ነጥብ ነው። በቃ አሁን ከስር ናቸው። በቃ ዘንድሮም አትበላም እና ፈጣሪ መስገን ካሪክ ይችላል። እግዚአብሔርን በቃ ካሪክ ይችላል፣ ማንቸስተርም ይችላል። ወያለው እኔ ፎክሬ አልቀረውም። አይታላር ፎክሬ አልቀረውም። እንደምናሸነፍ እርግጠኛ ነበርኩ። እኔ ባስታልኩት ነጥብ አንተ ከሲቲ አድቫንቴጅ ወስደህ ዋንጫ አበላትም ባላንስ አደርጋለሁ። ዩናይትድ እግዚአብሔር ምን አይነት ወንዳው የሆነ ቲም ነው ማለት ነው። ክሊኒካል የሆነ ደግሞ ልክስክስ ጎል እያስቆጠራችሁ ልታሸንፉ ጨዋታ ረበስማ አንድ ደና ጎል ሳታስቆጥሩ ማለት ነው። ሜዳችሁ ድረስ መጣ ቀተናችኋል። ካሪክ የእናንተ አባት ነው ሲጀመር። ማይክል ካሪክ የአርሰናል አባት ነው። ሁለቴ ከአርሰናል ጋር ተጫውተው ሁለቱንም አሸንፏል ማለት ነው። ዋጋቸውን ሰጥተን ያሸንፏቸው እንችላለን። እግዚአብሔርን በጣም ነው የምንችለው። ዋው ማንቸስተር በጣም ነው የኮራሁት እግዚአብሔርን ዛሬ በቲሚ ማለት ነው። ኮርቻለሁ እንደፎከርኩ ደግሞ አሳይቼያለሁ። አንተ ወያላ ይሄ ነው ማንቼ፣ ይሄ ነው የኔ ማንቼ፣ ጆርጎ የኔ ሊዮኔል ሜሲ፣ ጉኛዬ ኢመሬት ሜዳ የኔ መለማመጃ ነው። አባቴ የጥምቅ ሁለተኛ ጋር እንግዲህ ነው ከበኋላ ከማንቼ ጋር ትገጃ ትለጋጋ አታገኝም። ግሎሪ እንችላለን። አሁን ደግሞ ወረኛን ዝም የምናስብልበት ሰዓት ነው ማለት ነው። ወረኛ ማንቸስተር ሲቲን አሸነፍክ ማለት አርሰናልን ታሸንፋለህ ማለት አይደለም ነው ያልከው። ያውም ማንቸስተር ሲቲ ካንተ ይሻላል። 2 ጎል ብቻ ነው የተቆጠረበት። አንተ ግን ምናልባትም 5 ጎል ቢቆጠርበት የተሻለ ነበር። ለምን? ሁለቱን እኔ ነኝ ወደ ራሴ ያስቆጠርኩልህ። አትችልም። ተጨንቄም አይደለም። የሆነ የተልከሰከሰ ኳስ ይፈጠራል። እንዲህ ነው እያሸነፍክ ስትመጣ የነበረው። በነገራችን ላይ የሚያገባ ቡድን ስለሌለ ማለት ነው። እኔ ግን ማግባት እችላለሁ። ማግባት የሚችሉ ቤስት የሆኑ ልጆች አሉ። ማግባት የማይችለው ቡድን ላይ ማጥቃት ሁሉ ሳትችል እንዲህ አይነት የተልከሰከሰ ኦንጎል እያሸነፍክ መጣሃል እስካሁን ድረስ። ከዚህ በኋላ ወፍ ላጣሽ አልፈልግም። ላጣሽ አልፈልግም። ላጣሽ አልፈልግም። ላጣሽ አልፈልግም። አልፈልግም ላጣሽ አልፈልግም። አልፈልግም ላጣሽ ላጣሽ አልፈልግም። 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 አልፈልግም። ላጣሽ አልፈልግም። ላጣሽ አልፈልግም። ላጣሽ አልፈልግም። ላጣሽ አልፈልግም። ፋሚሊ ድላችሁን ሊያሳንሱ ይፈልጋሉ፣ ግን እንዳትሰሟቸው። ካሪኩ እኮ ነጋይ ደግሞ ሻሼ ነጋይ ደግሞ እችን አሸነፈ እንጂ ይሏቸዋል። አይመለከተንም ስለ ነገው ኢንሻአላህ አላህ ያውቃል። በነገራችን ላይ ቪዲዮቹ ቫይራል እየወጣሉ። ኮፒ ሊንክ ሪፖስት ላይ ሁላችሁም ዓለም ላይ ይደረስ እና ሰዎች ሲቲና ማንቸስተርን አርሰናል ስላሸነፈ ምናምን ቶት ሻሼ የትም አይድም ይሏቸዋል። ነገ ይሸነፋል። አይመለከተንም። ይሄን ድል እስከ ቀጣይ ጨዋታ ድረስ ሴሌብሬት እናደርጋለን። ያሸነፍነው እኮ አርሰናልን ነው አይደል እንዴ? ደግሞ ብዙ መከራ አሳልፈናል። እኛ ብዙ ተብለናል። ከዚህ ጨዋታ በፊት ሲቲን ስናሸንፍ ሲቲ ደክሞ ነው እንጂ ሻሼ ማንቸስተር ጠንክሮ አይደለም አሉ። ዛሬ ሊጉን መሪ በሜዳው ተሸንፎ የማያውቀውን አሸነፍን። አሁንስ አርሰናል ደክሞ ነው። እንደዛ እያሉ ሊያሳንሱባችሁ ይፈልጋሉ። ስለ ወደፊቱ አላህ ያውቃል። እኛ ሴሌብሬት ማድረግ የምንፈልገው ይሄን ነው። አሁን ያሸነፍነው ነው። ሲቲን ሳሸንፍ እስከ አርሰናል ጨዋታ ቀን ያንን ሴሌብሬት አድርጌያለሁ። አሁን ደግሞ ማንቸስተር እስከዛ እስከሚያሸንፍ ሴሌብሬት አደርጋለሁ። ማንም ሰው ድልን ሊያሳንሳኝ፣ ምክንያቱም እኔ ይሄን ሴሌብሬት ማድረግ የሚገባኝ ሰው ነኝ። ብዙ ነገር አሳልፌያለሁ። የዩናይትድ ደጋፊ እኮ ቻይ ነው። ብዙ መከራ ብዙ ሲባል እኮ ሰምቶ እንዳልሰማ እኮ ነው ዝም ብሎ የሚያልፈው እኮ እንጂ አንድ ጨዋታ ሲሸነፍ እኮ አውት አሰልጣኙን ተጫዋቹን የሚሳደብ በየሚዲያው እየወጣ አይደለም እኮ የዩናይትድ ደጋፊ። ስለዚህ ይሄ ድል ይገባዋል እኮ ዩናይትድ ደጋፊ፣ ከዚህ በላይ የሚገባው ነው። እንዴት ሴሌብሬት አናረግም? ብዙ ተብለናል እኮ ከጨዋታ በፊት። ማንንም አልሰማም ሊያሳንስብኝ ሲፈልግ። አከብርህ ነበር ይሏል ይመጡና እና እኔ ምንም ሚዛናዊ ቢሆን በሚያሳዝን ሁኔታ የሊጉ መሪ በማንቸስተር ተሸነፈ። እንድል ነው የምትፈልጉት? ክለብ እኮ ነው ያሸነፈው። ዩናይትድ እኮ ብዙ የተባለው ዩናይትድ በጣም ምስቅልቅል ብሎ ፍርስርስ ብሎ የነበረው ዩናይትድ እኮ ነው በተከታታይ የሊጉን መሪዎችን እያሸነፈ ያለው።
እና ገና ለገና ነገ ይሸነፋል በትናንሽ ቡድን ይሸነፋል ብዬ ዛሬ አላጣጥምችን ድልን አልሰማችሁም። እባካችሁን ሁላችሁም ከዩናይትድ ባታች ናችሁ። ለኔ እዚህ አገናኝ ይሄ ዩናይትድ ነው። ከእድሜ 75%ን በላይ አብሮኝ የኖረውን ዩናይትድን ከእናንተ ጋር ላፎካከሩ አልፈልግም። ውስጥ ያለ ክለብ ነው፣ ደሜ ውስጥ ነው ያለው። እንዴት ሴሌብሬት አላረግም? ማንም ሊኮረኩመኝ አይችልም። በዚህ 3 ነጥብ አልሰማህም። እናንተም ዩናይትድ ፋሚሊዎች እንዳሰሙ ነው የምላችሁ። ስለነገው አላህ ያውቃል። ኢንሻአላህ እናስብበታለን። ካሪክ ግን ይችላል። በቃ አንደኛውን ሁለተኛውን እያከታተለ አሸነፈ። ደሞም ተከላክለው ከፈለጉ ይበሉ። ግን አግብተን ነው ደሞም እንደ ሁለት ኳር ለሚቆጣ አንድ ጎሎቹን እኮ የኩኛና የዶርጉ ጎል እኮ ማን ነው እንደ አንድ የሚቆጥረው? ህግ ሆነና ነው እንጂ ጀት አይጥልም እንዴ? ሁለቱም ጎል በፕሌይስቴሽን አታዩትም እኮ። ምንም ቢሆን ማንቸስተርን ባትወዱትም እንኳን እኮ አዝናናችሁ። ዩናይትድ ኦን ጎል እኮ አይደለም ያስቆጠረው። ተው የዩናይትድ ደጋፊ ቢደሰት እውነት አለው ብዙ ተብሏል። ምክንያቱም ደሞም ትግስተኛ ነው የዩናይትድ ደጋፊ። 1 ነጥብ ሲያጣ አውት እያለ አሰልጣኝን የሚሳደብ ተጫዋቾችን የሚሳደብ ፎቶ ዘውዝቆ የሚሳደብ ደጋፊ አይደለም ያለው። ስለዚህ እንደሰትበት እስከ ቀጣይ ጨዋታ ድረስ ሴሌብሬት እናደርገዋለን ይሄን ድል። ምክንያቱም ይገባናልና። ዩናይትድ ፋሚሊ ማንም እንዳሰሙ ሊያሳነሱባቸው ይፈልጋሉ ድሉን፣ ግን እንዳሰሙ። አሁንም ግን የኩኛ ጭፈራ ይመጣብኛል እያወራኋችሁ። እኔ ቁንጣን ያረኩት ይሄ ቦክሰር ነው ያረኩት። እንዴት ነገ ተላምጄ ቪዲዮ ሰራበታለሁ። ለማንኛውም ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ማንም እንዳሰሙ አሸንፈናል። ግሎሪ ግሎሪ ማን ዩናይትድ። እዴ የጃፓን ወራጅ ማንቼ ሜዳሽ ላይ መጥቶ ምን አይነት ማንቼ ነው? ምን አይነት ጎለው? ምን አይነት ጎል ለምናየው? አንቺ ሚዜ ሁሌም መጨረሻ ላይ እንዲልሽ አይ ወያሊት ወይ ወያላ ትረጋጋለህ። አሁን ትረጋጋለህ።